በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከኔም ከናንተም ጋር ይሁን። እግዚአብሔር አምላክ ቢወድና ቢፈቅድ ተግባራዊ ክርስትና የሚለውን መጽሐፍ ክፍል 3 መንፈሳዊ ዕውቀት የሚለውን እንቀጥላለን። ረድኤተ እግዚአብሔር አይለየን። ሁላችንም መጽሐፍ ቅዱስን አንብበናል፣ ጥቅሶችንም እናስታውሳለን። ይህ ሆኖ ሳለ ግን በእርግጥ ጥቅሶቹ የያዟቸውን መንፈሳዊ ጽንሰ ሐሳቦች በአእምሮአችን ውስጥ ተክለናቸዋልና በዘዳግም ምዕራፍ 6 ከቁጥር 6 እስከ 9 ላይ ተነግሮናል። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችም አስተምረው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው፣ በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሆንልህ፣ በቤትህም መቃኖች በደጃፍህም በሮች ላይ ጻፈው። ይህ ማለት በመጽሐፍ ቅዱስ ላይ ያነበብነው ነገር በሚገባ ቀስመን የአስተሳሰባችን ሂደት አካል እስከሚሆኑ ድረስ በልባችንና በአእምሮአችን ላይ ማተም አለብን ማለት ነው። እነዚህ ምሳሌዎች መጽሐፍ ቅዱስ በቅዱስ ሉቃስ ወንጌል ምዕራፍ 6 ከቁጥር 26 ላይ እንዲህ ሲል ነግሮናል። ሰዎች ሁሉ መልካም ሲናገሩላችሁ ወየውላችሁ፣ አባቶቻቸው ለሐሰተኞች ነቢያት እንዲሁ ያደርጉላቸው ነበርና። እንዲሁም በድጋሚ በቅዱስ ሉቃስ ወንጌል ምዕራፍ 6 ከቁጥር 22 እስከ 23 ላይ ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ፣ እነሆ ዋጋችሁ በሰማይ ታላቅ ነውና። በዚያን ቀን ደስ ይበላችሁ ዝለሉ፣ አባቶቻቸው ነቢያትን እንዲህ ያደርጉባቸው ነበርና ይላል። በዚህም መሰረት ከመመስገን ይልቅ መነቀፍ የበለጠ ብጽዕና ነው። ሰዎች ሲያመሰግኑኝ ለእኔ መንፈሳዊነት አደገኛ እንደሆነና ሰዎች ሲነቅፉኝና በሐሰት ክፉ ሲናገሩብኝ ማመስገንን በአእምሮዬ ውስጥ ተክየዋለሁና የማይቻል ነገር ነው ልትሉ ትችላላችሁ። ግን መሆን ያለበት ነው። አቡነ ዮሐንስ የተባሉ አባት በየሳምንቱ ሐሙስ በየአቅራቢያቸው ወዳለ አንድ መንደር ለማስተማር ሄዱ ነበር። በግብጽ እንደተለመደው ወደዚያች መንደር ለመሄድ ሲሳፈሩ ከአንድ ሌላ ሰው ጋር መዳበል ነበረባቸው። በዚህ ጊዜ አንድ አክራሪ ሙስሊም ሁልጊዜ በተመሳሳይ ሰዓት አብሯቸው ይሳፈር ነበር። ሊሳፈሩ ሲገቡ ታዲያ ፊቱን ዞር ያደርግና ይተፋ ነበር። ይህንን አስነዋሪ ድርጊት ለዓመታት ይፈጽም ነበር። አንድ ቀን ጳጳሱ ሊሳፈሩ ሲመጡ ያ ሰው አልነበረም። አቡነ ዮሐንስ ከልባቸው አዝነው እግዚአብሔርን መጠየቅ ጀመሩ። ጌታዬ፣ ይህንን በረከት ለምን አስቀረህብኝ? ይህንን በረከት ከዚህ በላይ ይቀበል ዘንድ እንደማልገባ የወሰንከው በኃጢአቶቼ ብዛት ይሆንና? ሌላው የተቀደሰ ትውስታ ባለቤት ደግሞ የማይታከቱት የእግዚአብሔር ሰራተኛ ጳጳሱ አቡነ ሳሙኤል ነበሩ። እኚህ አባት እንደተለመደው ብዙ ጠላቶች ነበሯቸው። እጅግ አጸያፊ መልእክቶችን እየጻፉ በደብዳቤ መልክ ይልኩላቸው ነበር። እሳቸውም እነዚህን አጸያፊ ስድቦች በመሳቢያቸው ውስጥ ያስቀምጧቸው ነበር። በሚከፋቸውና በሚተክዙ ጊዜ ማህደራቸውን ከፍተው እነዚህን ደብዳቤዎች ያነቡ ነበር። ከዚህ በኋላ የመታደስ ስሜት ይሰማቸዋል። ምክንያቱም ነቀፋዎችን ሲያነቡ በእያንዳንዱ ስድብ ውስጥ በረከት እንዳለ ስለሚያዩ ነበር። በመጽሐፍ ቅዱስ ላይ የምናነበውን በልባቸው ውስጥ መትከል የምንለው እንግዲህ ይህንን ነው። አባቶቻችን ስድብን የመቀበልና ምስጋናን ያለመቀበል ስልጠናን በተገቢው መንገድ ወስደዋል። ፓራዳይዝ ኦፍ ፋዘርስ የተባለው መጽሐፍ አእምሮን ስለመግዛት ሁለት አስደናቂ ታሪኮችን ይነግረናል። አንድ አባት ወጣኔ ደቀ መዝሙሩን አለው፣ ሂድና ሙታንን ተሳደብ። ወደ መቃብር ሄዶ ቀኑን ሙሉ ሙታን ሲሳደብ ዋለ። በቀጣዩ ቀን ደቀ መዝሙሩን አለው፣ ሂድና ሙታንን አመስግን አለው። ወደ መቃብር ሄዶ ምስጋናውን ሲያወርድ ዋለ። ማታ ሲመለስ መምህሩ ጠየቀው፣ በሰደብካቸው ጊዜ ሙታን ተሰማቸውና? የለም አልተሰማቸውም አለና መለሰ። ደግሞም ጠየቀው፣ ስታመሰግናቸውስ አለው። የለም አልተሰማቸውም አለው። አረጋዊውም ሂድ አንተም እንዲሁ ሁን ብሎ ነገረው። ሌላው ታሪክ ደግሞ መነኩሴ ይሆን ዘንድ ወደ ገዳም ስለሄደ የሀብታም ቤተሰብ ልጅ ስለሆነ ወጣት ነው። መምህሩ ስድብን በደስታ ለመቀበል ራስህን አስለምድ ብለው ነገሩት። ዙሪያውን ቢፈልግ በገዳም ውስጥ እርሱን የሚሰድበው የለም። ስለዚህ ወደ መንደር ሄዶ ወደ ገዳም መጥቶ ስድብን በደስታ መቀበልን እስከሚለምድ ድረስ እንዲሰድበው አንድ ሰው ቀጠረ። አንድ ቀን ከሌሎች መነኮሳት ጋር ወደ ከተማ ተልኮ ሳለ አንድ ቁጡ ሰው የስድብ ናዳ ሲያወርድበት በደስታ መሳቅ ጀመረ። ሌሎቹ መነኮሳት ለምን እንደሚስቅ ቢጠይቁት ለዚህ ለመሰደብ ስከፍል ነበር፣ አሁን ግን በነፃ አገኘሁት አላቸው። መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 2 ከቁጥር 15 ላይ እንዲህ ይለናል፣ ዓለምን ወይም በዓለም ያሉትን አትውደዱ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። እንዲሁም በቅዱስ ያዕቆብ መልእክት ምዕራፍ 4 ከቁጥር 4 ላይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን?
እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። አሁንስ በአእምሯችን ውስጥ ተክለነው ይሆንን? ይህንንስ በአእምሯችን ውስጥ ተክለነው ይሆንን? የፍጹምነት መንገድ ዓለምንና በዓለም ያሉትን ነገሮች ሁሉ መናቅ ነው። ቅዱስ ጳውሎስ ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ብሏል። ፊልጵስዩስ ምዕራፍ 3 ከቁጥር 18። ቅዱስ ጳውሎስ በዓለም ያለውን ነገር ሁሉን እንደ ጉድፍ ቆጥሮ የክርስቶስን እውቀት ያገኝ ዘንድ ሁሉን አጣለሁ አለ። የቆሻሻ ገንዳ በልባችሁ ውስጥ ይቺ ዓለም ትልቅ የቆሻሻ ገንዳ እንደሆነችና በውስጧም ያሉት ሁሉ ቆሻሻና ጉድፍ መጣያ እንደሆኑ ታስባላችሁን? አሁንም መኪና ባየሁ ጊዜ የምመሰጥና በአድናቆት የማከብረው ከሆነ ይህ መኪና የማመልከው ጣዖት አልሆነብኝም ትላላችሁን? አስታውሳለሁ አንድ ቀን ወጣቶችን አሳፍሬ ከሚሲሳው ጋር ወደ ኪችነር እያመጣኋቸው ነበር። ሁሉም የሚያወሩት ስለ መኪኖች ነበር። የመኪኖች የተጨራመተ አካል በጭነት መኪኖች ላይ ተጭኖ አይታችሁ አታውቃላችሁን? ወይም ዝጎ የወደቀ የተጣለ መኪና አላያችሁምን? ለዓይን ያስቀይማል። ሁልጊዜ መኪና ስትመኙ አስቀያሚ ብረት ቁርጥራጭ እንደሚሆን አስቡ። አእምሯችሁን ዓለማዊ ምድራዊ ነገሮችን እንዲንቅና መንፈሳዊውን ፍጹምነት እንዲመኝ አለማምዱት። መጽሐፍ ቅዱስ እንዲህ ይላል፣ ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማ ከሚወስዱ ይበልጣል ይላል። መጽሐፈ ምሳሌ ምዕራፍ 16 ከቁጥር 32። ቁጣን መቆጣጠር ጥንካሬ እንጂ ደካማነት አለመሆኑን በአእምሮዬ ውስጥ ቀርጬዋለሁ። የቁጣን ቃላት በቁጣ ቃላት ወይም ክፉን በክፉ መመለስ ቀላል ነው። ቀላሉና የደካሞች መንገድ ይህ ነው። ንዴትን መቆጣጠርና እንደ ክፉ አመጣጥ አለመመለስ ግን ጥንካሬና ታላቅነት ነው። አንዴ ሲመቱ ሌላን ጉንጭ መስጠትስ ፈሪነት ሳይሆን ጀግንነት እንደሆነ በአእምሯችሁ ውስጥ ተተክሏልን? እንደማይቻል ትነግሩኛላችሁ። እኔ ግን ይቻላል እላችኋለሁ። በዘጠናዎቹ ውስጥ የተፈጸመ እውነተኛ ታሪክ እነሆ። አንድ መነኩሴ የገዳሙን አስፈላጊ ዕቃዎች ለማሳደስ ተልኮ ወደ ካይሮ መኪና እየነዳ ይሄዳል። ከካይሮ ጠባብ ጎዳናዎች በአንዱ እየነዳው የነበረው መኪና አንድ የቆመ መኪናን ጭሮት ያልፋል። መነኩሴው የመኪናውን ባለቤት አጠያይቆ ያገኘውና ይቅርታ ጠይቆ ለማሳደሻ ልክፈል ይለዋል። የመኪናው ባለቤት ግን አክራሪ ነበር። በክርስቲያኖች ላይ ያለውን ጥላቻ ለመወጣት ጥሩ አጋጣሚ ሆነለት። ስለዚህም መነኩሴውን መሳደብ ጀመረ። አልፎም በጥፊ መታው። መነኩሴውም ምንም ሳይል ሌላኛውን ጉንጩ ሰጠው። በዚህን ጊዜ ሰውየው ልቡ ተነክቶ አልቅሶም መነኩሴውን ይቅርታ ጠየቀ። እንዲህም አለው፣ መጥፎች እንደሆናችሁ ይነግሩናል፣ ነገር ግን ከእኛ ትሻላላችሁ። ወደ ካይሮ ለምን እንደመጣም ጠየቀው። እቃ ለማሳደስ እንደመጣ ሲነግረው እርሱም እንዲህ አይነቶች እቃዎች የሚታደሱበት የሥራ መስክ ላይ እንደተሰማራ ነገረው። ከዚህ በኋላ እቃዎቹን በነፃ ከማደስ አልፎ ሁልጊዜ ለእድሳት ሲመጣ ወደ ሌላ ቦታ እንዳይሄድ ቃል አስገባው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ከቁጥር 23 ላይ እንዲህ ብሏል፣ በእነዚህም በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። እንዲሁም በፊልጵስዩስ ምዕራፍ 1 ከቁጥር 21 ላይ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ በእርግጥ ሞት ጥቅም እንጂ ጉዳት አለመሆኑ በአእምሯችሁ ውስጥ ተተክሏልን? መሄድ ከክርስቶስ ጋር መኖር ከሁሉ ይልቅ የሚሻል መሆኑስ ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበችውን የእግዚአብሔርን መንግስት መመኘትስ በአእምሯችሁ ለምዷልን? የሞትና የሕይወት እውነተኛ ትርጉምንስ በተገቢው መንፈሳዊ አረዳድ ተረድታችሁታልን? ይላል። ምዕራፍ 2 ትምህርት ስለ ፈቃድ የሚለውን እንቀጥላለን። እግዚአብሔር አምላክ ይርዳል። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።